እንግዲህ እኔ ካመመኝ 4 አመቴ ወንድሞቼ እንደውኔ በጣም አሞኛል። እኔ በሰው እጅ ነው ያለሁት። እንግዲህ ምትረዱኝ ካላችሁ ርዱኝ። በቁርአን በሐዲስ ጉዘውን ያገራ በአላህ መልእክተኛ ሱና እየተመራ የጨለማን ጉዘው በተውሂድ ያበራ በሐቅና ባጥል ድንበር የተሰራ ለሐቅ የቆመ ሰው ምኑም አያስፈራው ፍሬውም አፈራ ምርታማ ሆነው ወህደው ወላ ሸሪከ ለሁ ብዙ ነበር ያኔ የስልጣናው አይነት ይተገብራሉ የነብይን ትእዛዛት እንዲያጠናክሩ ወንድማማችነት ብታውቀውም ባታውቀውም ሰላምታ ማስፋፋት የታረዘው ማልበስ የተራበው ማብላት በግማሽ ተምር እንኳን እንድትሸሹ ከሳት ይህን የተገበረ ጀነት የግሉ ናት አላህ ቃል የገባውን አያጎልም ቅንጣት ነገ በሽልማት ሊያስደስተው بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ود يا أنصار في السبوت شلتنا كل سلام. إن عندما تأتي إن شاء الله بزار إلت ياو لا 4-5 አይታሞችና አቅመደካሞች ቤተሰብ እርዳታ በመለገስ ላይ እንገኛለን እና እንደምታዩት እህታችን ከታመመች ትንሽ ቆይታ ላይ በከቀረች ያው 4 አመት በሰው ነበር የምትንቀሳቀሰው አሁን ራሱ በሰው ገድፎ ነው እዚህ ያመጣልን እና እንደምታዩት እህታችን እና እሷን ልንዘይር ቤቷ ድረስ ተገኝተናል። ያው ቤቷ ስላችሁ ራሷ ቤት አይደለም የምትኖረው ሰው ቤት ነው የምትኖረው አሁንም እሷም እና ስለዚህ ያው የምትለውን እሷን ከሷ ሐሳብ የምትለን መልእክት ካለ የምታስተላልፍልን መልእክት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እኔ ካመመኝ 4 አመቴ ወንድሞቼ እንደውኔ በጣም አሞኛል። እኔ በሰው እጅ ነው ያለሁት። እንግዲህ ምትረዱኝ ካላችሁ ርዱኝ። አሁንም ደስ ደርሼ ውጤት ጋና ልሰጥ ነው ሰጥቼ መጣሁኝ ጋና ጁምዓ ልሄድ ነው። እንግዲህ ብሩ ደግሞ ምን እንደሚለኝ አላቅም። አሁን በማስታገሻ ነው ያለሁት። በጣም አሞኛል አሁን በጣም እንግዲህ እኔማ ምለው ይሄን ነው ርዱኝ አላህ ብላችሁ። ያው ውድ ተመልካቾች ያው እህታችን እንዳለችው አሁን ድረስ እስኪል ህክምና ላይ እየተመላለስ ቀጠሮ ላይ ነኝ። አሁን ራሱ ቀጠሮ ላይ በቅርብ ቀን እያለች ነው የምትገኘው እና ስለዚህ እህታችንን በቻላችሁት ያክል እንድትረዷት። በጣም ችግርተኛ ናት። የራሷ ቤት የለ፣ የራስ ቤተሰብ የለ። እዚህ ያው እኛ ጋር እዚህ ጭረት ትቀመጣለች እንጂ እና ቤተሰብ ምንም የምትለው ነገር የለም። ቤተሰቦቿ እኛው ነን፣ እኛ ወንድሞቿ እህቶቿ። ስለዚህ እቺን እህትን በቻላችሁት አቅም እንድትረዷት በአላህ ስም እንጠይቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው እህታችን እንግዲህ ኢንሻአላህ 45 ሰው የፈለግነው እኛ ባለንበት ቦታ መተው እንዲወስድ ነበር። ነገር ግን አልቻለችም። እሷ ከቤቷ ድረስ ለመጠየቅ መተናል። ይሄን የምታዩትን 5000 ብር የላከው ከውጭ ሀገር ነው። ለ45 ሰው ተደራሽ እንዲሆንልኝ ብሎ አንድ ወንድማችን የላከልን በእኛ ላይ ነው የመጣልን። ይሄው በተባለው መሰረት እኛም ቃላችን ጠብቀን ተደራሽ አድርገናል ኢንሻአላህ። እቺን እህታችን እንዲሁም ደግሞ በየቤቱ የቀሩ ብዙ እህት ወንድሞች አባት እናቶች ስላሉ ከጎናቸው ቁመን የቲሞችን እንዳባት ደካማዎችን ደግሞ እንደ ወንድም እየሆንን እንድናበረታታ በአላህ ስም ጠይቃለን። ወላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።